وعن أم حبيبة رضي الله عنها زوج النبي صلى الله عليه وسلم أنها قالت سمعت رسول الله صلى الله عليه وسلم يقول ما من عبد مسلم يصلي لله كل يوم 12 ركعة تطوعا غير فريضة إلا بنى الله له بيتا في الجنة أخرجه مسلم. ይህ ሐዲስ ደግሞ ሱና ሰላቶችን ያላቸውን ፈድል የሚናገር ነው። وعن أم حبيبة رضي الله عنها الله መልካም ስራዋን ይውደድላት زوج النبي እሷ እኮ ደግሞ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሚስት ናት። አንሃ እሷ እኮ አንሁ ሲው ምን ነበር እሱ እኮ ነው አረ አንሃ እሷ እኮ ቃለት አለች እኮ ሰሚዕቱ ሰምቻለሁ ረሱላላሂ ያላህ መልእክተኛን ሰምቻለሁ የቁል ሲሉ እኮ ሰምቻቸዋለሁ ያላህ መልእክተኛ ማ ሚን አብዲን አንድም ባሪያ እኮ የለም ሙስሊሚን ሙስሊም የሆነ ዩሰሊ ሚሰግድ ሊላሂ ለአላህ ኩለ የውሚን በየቀኑ ለአላህ ሚሰግድ የሆነ 12 ምን ረክዓተን 12 ረክዓዎችን ሚሰግድ ተጠውዓን ማለት ሱና በፍቃደኝነት ሚሰራ ቢቶ አላህ ፊት አያስጠይቀው هذا زيادة ጭማሪ ነው ጭማሪ የሰሩ ሰዎች አላህ ይወዳቸዋል አይደል ይሄው ተጠውዓን ማለት ግዴታ ያልሆነ ሱና ሰላትን በፍቃደኝነት የሰገደ غير فريضة فرد ያልሆነችን ኢላ አላህ ቢያደርግለት እንጂ ማ ብለን አይደል የጀመርነው ማ ምንድናት አፍራሽ ናት የለም እኮ ብለን የጀመርነው ይሄን ያሟላ የለም ምን ቢሆንለት እንጂ ኢላ በነላሁ ለሁ አላህ እኮ ለሱ ይገነባለታል በነላህ ይገነባል ነው አላህ ለሁ ለሱ ለማ በቀን 12 ረክዓ ለሚሰግደው ሰውዬ ቤትን እኮ ይገነባለታል ፊል ጀነቲ ጀነት ላይ እኮ ምን ያደርግለታል ቤት ይገነባለታል ጀነት ላይ ቤት ተገነባል ማለት ምን ማለት ነው ጀነት ገብተሃል ማለት ነው ሐዲሱን ደግመን እናየዋለን ወሳኝ ነጥቦች ስለምናይበት አخرجه ሙስሊም ኢማሙ ሙስሊም ዘግበውታል ጥሩ እናንተ ልጠይቃችሁ እስቲ ከዚህ ሐዲስ ምን ታወጣላችሁ ሸርጡን እስቲ አንብቡት ምን ሸርጦች አሉ ከዚህ ሐዲስ ምንድነው እስቲንባጥ ምናደርገው ፍቅህ ነው አይደል እየተማርን ያለ ነው ፍቅህ ማለት ዲን መረዳት ነው ብለናል አይደል ምን ተረዳችሁ ተፈضل الله أكبر شرط الأول من دنو رجل لا بد أن يكون مسلما مسلم هنا سو بتشانو صلاة ميتكمو كشرك صدتو ولا تموتن إلا وأنتم مسلمون شوناتشو بيهون جندات موتو تبلوان إيهو ما من عبد عندم بارع كويلم كافر مسلم يالله بارع نو أرلم نو بمن اللي يالو مسلمين مسلم هونو يصلي لله لا الله دمو يسجدم እዚህ ጋር ደሞ ምን ያዝ ኢኽላስ يصلي لله የማንንም ፊት ሳይፈልግባት ለአላህ ብሎ كل يوم በየቀኑ 12 ረክዓተ 12 ረክዓዎችን ተጠውዓን በፍቃደኝነት ሱና غير فريضة فرد ያልሆነች إلا بنى الله الله ቢገነባለት እንጂ ለሁ ለሰውየው በይተን ፊል ጀነ ጀነት ላይ እነማን ናቸው እነዚህ ሱናዎች 12ቱ አንደኛ ከፈጅር በፊት ያለችው ረክዓተይን 2 ረክዓ ነብዩ ሰለላሁ ዐለይሂ ወሰለም እሷን አስመልክቶ ምን አሉ خير من الدنيا وما فيها አሉ ከዱንያና ውስጧ ከያዘችው በላጭ ናት አሉ خيرun በላጭ ኮናት من الدنيا ከዱንያ
ወማ ፊሃ ዱንያ በውስጧ ከያዘችው ሁሉ በላጭ ናት አሉ። ስንት? 2 ሲደመር ከዙሁር በፊት 4 ረካዓ ይሰገዳል ሱና። ስንት ይመጣል? 2 እና 4 6። ከዙሁር በኋላ 2 ረካዓ አለ። ስንት ይሆናል? 2 ሲደመር 4 ሲደመር 2 8 ዘግተናል። ጥሩ። ከመግሪብ በኋላ 2 ረካዓ አለ። ስንት ሆነ? 10 8 እና 2 10። ከኢሻ በኋላ 2 ረካዓ አለ። 10 እና 2 12። እነዚህን አላህ ግዞት በየቀኑ የሰገደ ሰው ሙስሊም ሆኖ ለአላህ ብቻ ከሰገዳቸው ሸርጥ ናቸውና ምን ይሆናል? ጀነት ላይ ቤት ይገነባለታል፣ ጀነት ይገባል። አላህ ከነሱ ያድርገን።